አዲስ ዓመት፣ አዲስ ገጽ፣ አዲስ ምዕራፍ። ለሰው ልጅ አዲስ ዓመት ምኑ ነው? አዲስ ዓመት ለሰው ልጆች የቀን መቁጠሪያ ገጽን ከማዞር ያለፈ ተምሳሌታዊና ተግባራዊ ትርጉም አለው። አዲሱ ዓመት ሲነሳ ስለ ጊዜ ለውጥ፣ ስለ ቁጥር ለውጥ አይደለም። አዲሱ ዓመት ለእኛ ለሰው ልጆች ስለ ውስጣዊ ወይም ስለ ውጫዊ ቤተሰባዊ ለውጥ እያልን ስለ እድገታችን አዲስ ዘመን መጣልን፣ እሰይ ይሁን ሆነልንም እንላለን። ለልብና ለአእምሮ ተስፋን የምንሰንቅበት፣ እሰይ ተሰጠን አለን ብለን በምስጋና ዘመናችንን የምንቀበልበት የጅማሮ መሰረታችን ነው አዲስ ዘመን። አዲስ ዘመን ሕይወት ወደፊት እንደምትቀጥል ማሳሰቢያ፣ አዲሱ አሮጌ እንደሚሆን፣ አሮጌው ደግሞ ሌላ አዲስ እንደሚሰጠን፣ ከአንድ ነገር ፍጻሜ ኋላ አዲስ ጅማሮ እንዳለ የምናይበት መነጽራችን ነው። አዲስ ዓመት ውስጥ ያለው መነሳሳት ከሁሉም የበለጠ ኃይለኛ ነው። በወኔ በማወቅ ተነስ፣ መነሳትህንም አጽናው። እናም ከፍጻሜ ለመድረስ የጀመርክበትን የያዝከውን ዓመት በተግባር እየታገስክ እንደ ቀልድ ሳትለቀው ደግ። አዲስ ዓመት የሆነ የምትፈልገውን ለማግኘት የመጀመሪያው እርምጃ ልታደርገው ትችላለህ። ባለህበት እንደማትቆይ ራስህን እያሳደግክ እንደምትሄድና በመወሰን በተግባር በየዓመቱ ለውጥህን ማሳየት እንደምትችል ማያ መስታወትህ ነው። እስካለን ድረስ ሁሌ አዲስ ነገር አለ። ጊዜ እስከተቀየረ ድረስ በጊዜ ለውጥ ውስጥ እኛም እናድጋለን፣ እናረጃለን። በጊዜ ስሌታችን እንሞታለን። ከሞት በፊት ግን በሕይወት ሳለን አዲስ ነገርን ዘመን በመጣ ቁጥር እናቅዳለን። አዲስ ዓመት ያሳለፍነውን ዓመት ራሳችንን፣ ቤተሰባችንን፣ ያለፈውን የሕይወት ውጣ ውረድ፣ ያለፈውን ጊዜ እንደ መስታወት ተጠቅመን የምናይበት፣ የምንቃኝበት፣ ልምድን ካካበትንበት ዓመት ተነስተን ራሳችንን ለአዲስ ሕይወት የምናዘጋጅበት ሌላ መነሻችን ነው። የተጨመረልን የተሰጠንን አዲስ የዘመንና የጊዜ ገጸ በረከት ደግሞ ከአምናው የተሻለ በመሆን ራሳችንን ከፍ እንድናደርግ በረከታችንን፣ ስጦታችንን በመጠቀም መስተካከል፣ ቅርጽም መያዝ ካለብን የምንጀምርበት፣ የምንታደስበት፣ የምናስተካክልበት፣ የምናሳድግበት እንዲሆን የሚገባውን በማቀድ የምንለፋበት ስጦታችን ነው። አዲስ ዓመትና ገጸ በረከቱ 10 ነጥቦችን እንስቲ። የአዲስ ዓመት ትሩፋት 1. ራስን ለአዲስ ነገር የምናዘጋጅበት። አዲሱ ዓመት ብዙውን ጊዜ እንደ ዳግም መወለድ ይታያል። እያንዳንዳችን ልደታችንን እንደምናከብረው ጭምር ተፈጥሮ በዑደት ውስጥ እንዳለ ሁሉ ሰዎችም ቆም ብለው እንደገና ለመጀመር ጊዜ ያስፈልጋቸዋል። ሰዎች ያለፈውን ነገር እንዲለቁና አዳዲስ ዕድሎችን እንዲቀበሉ የሚያበረታታ የሥነ ልቦና ዳግም የማስጀመር ቁልፍንም ይሰጠናል። የአዲስ ዘመን ትሩፋት 2. አዲሱ ዓመት ያለቀውን ዓመት የምንቃኝበትና የምንገመገምበት ማስታወሻ በረከታችን ነው። ራስን የመመርመር ተፈጥሯዊ ጊዜ ነው። ሰዎች በራሳቸው ቆም እያሉ ወደኋላ ያሳለፉትን ጊዜ እንዲቃኙ የተሰጠ በረከት እንደሆነ ሁሉ ሰዎች ስኬቶቻቸውን፣ ውድቀቶቻቸውን፣ ትምህርቶቻቸውንና ጸጸታቸውን ወደኋላ መለስ ብለው በማየት የቱ ልክ ነው፣ የቱ ስህተት ነው ብለው መመልከት እንዲችሉ ያደርጋል። ይህ እይታ ምን መሻሻል እንዳለበት እናም ምን መቀጠል እንዳለበት በመለየት ምን ልምድ አገኘን፣ የቱን ወደ ጥበብ ወደ ከፍታ እንቀይረው ብለን ራሳችንን የምንገነዘብበት ነጸብራቃችን፣ የጥበብ ጅማሮ የምንከናነብበት የማስተዋል ቀናችን ነው። አዲሱ ዓመት ቆም ብለን እንድናሰላስል ጊዜ ይሰጠናል። የአዲስ ዓመት ትሩፋት 3. ተስፋና ብሩህ አመለካከት። አዲሱ ዓመት ውስጥ ተስፋን እንሰንቃለን፣ ተስፋችንን እንቀሰቅሳለን። ሰዎች መጪው ጊዜ ብሩህና ካለፈው ጊዜ የመማር የመሻሻል ኃይል እንዳላቸው ያስታውሱናል። ይህ ብሩህ ተስፋ ውሳኔዎችን፣ ግቦችንና ህልሞችን እውን እንዲሆኑ ያመቻቻል። የአዲስ ዓመት ትሩፋት 4. ዳግም የማስጀመር ዕድል እንዳለን ይነግረናል። አዲስ በመጀመር ዕድል ይሰጣል። ስህተቶችን፣ ጸጸቶችን ወይም የቆዩ ልምዶችን ትቶ ጤናማ፣ ጥበበኛ ወይም የበለጠ ዓላማ ያለው ምርጫዎችን እንድናይ የዳግም ራስን የማስተካከል ዘመቻን እንድንጀምር ያበረታታናል። የአዲስ ዓመት ትሩፋት 5. ጊዜና ሞትን ያስታውሰናል። አዲስ ዓመት ሕይወት የመጨረሻ ዕድል እየሰጠችን እንደሆነ ያስታውሰናል። በጊዜ ውስጥ የሚገባ ነገርን እያደረጉ ማለፍ የግዴታ እንደሆነ ይነግረናል። የጊዜ ኃላፊ መሆንን ያስታውሰናል።
ይህ አስተሳሰብ ነገሮችን በቶሎ ማከናወንን በተሰጠን የጊዜ በረከት እያተረፍን መሄድንና የሕይወት መስመር የመስተካከል አጣዳፊነትን፣ ምስጋናንና ትርጉም ባለው መልኩ የመኖር ፍላጎትን እያነሳሳ ያሳየናል። ለዛ አደል እንደምትኖር ሆነ ሥራ እንደምትሞት ሆነ ኑር የሚሉን አባቶቻችን። የጊዜ ምልክት ማድረጊያ አዋቂዎች አዲሱ ዓመት ጊዜ ወደፊት እየገሰገሰ መሆኑን ለማስታወስ ነው ይሉታል። ሕይወት እንዴት እንደተቀየረ፣ ምን እንደተገኘ ወይም ምን እንደጠፋና ዓመታት ምን ያህል በፍጥነት እንደሚያልፉ ማሰላሰል መጀመሪያ ያደርጉታል። የአዲስ ዓመት ትሩፋት 6 አንድነትና አብሮነትን ለሰዎች መትረፍን፣ ሰብአዊነትን እንድናሳይ ያደርገናል። በዓለም ውስጥ የትም ብንሆን የትም ሰዎች በጋራ አዲስ ዓመት እንዳለን እናምናለን። የዓመት መቀየሪያ ቀናችን ቢለያይም ታዲያ የሰው ልጅ በዓላት ሲከበሩ መሰባሰብን፣ ከቤተሰብ ጋር መሆንን ይመርጣል። ወጎች፣ ጨዋታዎች፣ አዲስ ነገሮችን ይዘወተራሉ። በናፍቆት የተገናኙ ወዳጆች የሕይወትን በረከት በጥሩ ወይም በተቃራኒው ያወጋሉ። የተቸገረ ያጣ ጎረቤት፣ ዘመድ፣ ወዳጅ ካለም በዚህ የዘመን መለወጫ ዕለት በጎ ነገር ለማድረግ ይሰናዳሉ። የአዲስ ዘመን ትሩፋት 7 ልጆች ከትምህርት ጋር በተገናኘ ለአዲስ የትምህርት ዓመት በአዲስ ክፍል ሆነው መማርን ለመጀመር ከአልባሳት፣ ከደብተር፣ ቁሳቁስ ጭምር የአዲስ ዓመት ትሩፋትን ሊቋደሱ ይዘጋጃሉ። የአዲስ ዓመት ትሩፋት 8 ኃላፊነትና ዕቅድ በአብዛኛው አዲስ ዓመት ሲመጣ ከልጆች በተለየ ወጣቶች፣ አዋቂዎች ብዙውን ጊዜ ስለ ገንዘብ አወጣጥ፣ ስለ መሻሻል፣ ስልጠናዎችን ስለ መውሰድ፣ ስለ ትምህርት፣ የቤተሰብ ኃላፊነቶች ወይም የግል እድገትን ያስባሉ። አዲሱ ዓመት በሕይወት ውስጥ የት እንዳሉ ለመገምገም ራስን መፈተሽ መበርበሪያ ወቅትም አድርገው ያዩታል። የአዲስ ዓመት ትሩፋት 9 ምስጋና ብዙ ጎልማሶች አዲስ ዓመት ሲሆን ስላላቸው ነገር ለማመስገን ይተጋሉ። ስለ ቤተሰቦቻቸው፣ ስለ ሀገራቸው፣ ስለ ጎረቤቶቻቸው እንዲያመሰግኑ ዛሬያቸውን እንዲያዩ ያስችላቸዋል። በአመስጋኝነት ወደ ኋላ ለመመልከት ጊዜ ይወስዳሉ። እንዲሁ ካላቸው አቅምና ጤና ጋር ችግሮቻቸውን እያዩ በእምነት ለመበርታት ደስታን፣ ኪሳራንና እድገትን የማመጣጠን ሁኔታዎችን ያስተውላሉ። የአዲስ ዓመት ትሩፋት 10 ለአዋቂዎች አዲሱ ዓመት ብዙውን ጊዜ ከበዓል ይልቅ ጥልቅና የበለጠ የተደራረበ ትርጉም አለው። ሁለቱንም ያለፈውን ማየትና የሚመጣውን ማስተካከልን ይወክላል። ብዙዎች ካለፈው ሕይወት ተምረው አዲሱ ዘመን ስርዓት ያለው ሕይወትን ለመምራት ከፈጣሪያቸው ጋር ለመሆን ይጥራሉ። በየቀኑ ዓመቱ ውስጥ ያሉ ቀናቶች ምርጥ ሆነው እንዲያልፉ ይስሩ። ዓመቱ ከአዲሱ ከጅማሮ በጎ እንዲሆን ይታገሉ። በአጠቃላይ የአዲስ ዓመት ትሩፋቶች ብዙ ናቸው። አዲሱ አሮጌ ሆኖ ዘመን ከመቀየር ባለፈ የምንጠቀምበትን አቅም ሰብስበን ባሰብነው ባቀድነው መጠን ልክ በርትተን አምና ያቀድነውን ዘንድሮ እንዳቀድነው ሁላ ዓመት ሞልቶን አሁንም ዘመን ሲቀየር የዘንድሮውን ዕቅድ መልሰን የሚመጣውን ዓመት እንዳናቅደው በርትተን የምንሰራበትን አቅምና ጉልበት ሰብስበን ሁሌ በተግባር ውስጥ መገኘት እንዳለብን አንርሳ። ፈጣሪ ከኛ ጋር ይሁን። በተሰጠን ዘመን ውስጥ አፍርተን የተሰጠንን የዘመን ለውጥ እንድናመሰግንበት ፈጣሪን ከኛ ጋር አድርገን እንነሳ። የዓመት ሰው ይበለን።